ኢትዮጵያን የነካ የለውም በረካ የሚባል ነገር አለ። አብይ ነው ፌደራል መንግስት ነው ብሎ የሚያስቡት እዛ የራሳቸውን ቤት ስራ እዛ መስራት ሲያቅታቸው ነው ወደዚህ የሚገቡት ማለት ነው። በ4 ኪሎ ወንበር ቅዠት ምኞት አይከለከልም። እርግጥም ቅርብ የሆኑ ሩቅ የሆኑ ቅርብ ናቸው። በጎንደር ከተማ ውስጥ ወጣቶች በጣም ኃይለኛ ቁጣን በፋኖ ላይ ቀስቅሳ ተነስቷል። ልጅ ቀምቶ 100,000 ካላስገባ 1 ሚሊዮን ካላስገባ የሚለው ነገር ለራስ ወገን የሚጓጓ ነው የሚያስብ ነው እና አይመስለኝም። ሰላም ጤና ይስጥልን፣ እንደምን አላችሁ? ይህ የጨፌ ሚዲያ ወቅታዊ ጉዳዮች ላይ ዳሰሳን ይመለከታል። ዛሬ እንግዲህ ደግሞ በአዲስ መልክ ከባልደረባችን ከከፋለው ጋር የምንወያይ ይሆናል። ወቅታዊ ጉዳዮችን በተመለከተ አፍሪካዊና ቀጠናዊ እንዲሁም አገራዊ ውስጥ ያሉትን ጉዳዮችን የምንመለከተው ይሆናል። ከዚህ ጋር ተያይዞ ወንድሜ ራሱን ያስተዋውቅና እንመለሳለን። እኔም ከፍያለው በቀለ እባላለሁ። ከባልደረባዬ ጋር የምናደርገው ውይይት ይቀጥላል። አመሰግናለሁ። እንግዲህ ዛሬ የምንዳስሳቸው አንዳንዶች አፍሪካዊ ጉዳዮች ወይም ቀጠናዊ ጉዳዮች ተብሎ መውሰድ ይቻላል። ከዚህ ከኢትዮጵያ ለ150 ዓመት በላይ አጣ የነበረችውን ወደብ ጋር እናያይዛለን። እንዲሁም ደግሞ ከመጋቢት 4 2024 እንግዲህ መጋቢት 4 ሁለተኛ ጊዜዋን እጅግ በጣም ጥሩ ነገርን አበስርታናለች። ምክንያቱም ልክ መጋቢት 4 2004 ላይ የአባይ ህዳሴ ግድብ መሰረት ድንጋይ የተጣለበት ነው። ልክ ደግሞ መጋቢት 4 2010 ደግሞ አገራችን ላይ ለውጥ መጥቶ ከምሽቱ 5 ሰዓት የኢትዮጵያ ክብር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ምርጫውን አሸንፎ ከሌሊቱ 5 ሰዓት ያበሰረተችበት ቀን ነው። ከዚህ ጋር ተያይዞ እንግዲህ ያው ይህ ለውጥ ሲመጣ ለውጡ እጅግ በጣም ለረጅም ጊዜያቶቹ ፈተና ውስጥ ቢሆኑም በፈተናውኑ መካከል ደግሞ በርካታ ድሎችን አስመዝግበዋል። እንዲሁም ስርዓቱም ብቻ ሳይሆን መንግስታችን ቆራጥነቱን ከማሳየት አንፃር አባይ ህዳሴ ግድብም ባዶ ካዜና ተረክቦ የነበረውን አገሪቷን መልሶ የገነባበት የመሰረተበት እና አንሰራርቶ ያስነሳበትና እንዲሁም ተመልሰን ደግሞ ጠንክረን አልፎም ተርፎም አገሪቷን በልማትም ተጀምሮ የነበሩት ሁሉ ሞልቶ እንደውም ተጨማሪ አዳዲስ ልማቶች ላይ የገባ የልማት አውታር የተባለበትና የሰላም ሎሬት ተብሎም የተሸለመበት ሁኔታዎች አሉ። ይሄ መንግስት እንግዲህ ከዚህ ጋር ተያይዞ እንግዲህ ደግሞ አገር ውስጥ እንግዲህ ትርምስምሱም ያለ ከዚህም ጥያቄ ቢበዛም የሰነበተ የከረመ ጥያቄ ቢኖርም ከዛ ጥያቄ መካከል ደግሞ ቀደም ብሎ ጥያቄዎች የነበሩትን አጀንዳዎች የነበሩትንም በኢደር የተያዙት አጀንዳዎች አሉ። ወዲያው ደግሞ ምላሽ ያገኙት አጀንዳዎች አሉ። እንዲሁም ደግሞ ጊዜንና ሕግን የሚጠብቁት አጀንዳዎች አሉ። ከዛ አጀንዳዎች ጋር ደግሞ አለመረጋጋት ቢኖርም እንኳን ህዝባችንም እየተረጋጋ የተረዳው ሁሉ እያገዘው አብሮ እየተሰለፈ ያለበት ሁኔታ አለ። ሆኖም ግን ጦርነትም እንዲሁም ሊቆም አልቻለም ነበር። ከዚህ ከሰሜኑ ጦርነት ጋር ከግብጽም ፎኮራ ጋር ቀረንጦ ጋር ከሻቢያም ፎኮራ ሻቢያ እንኳን ሰላም ናች ብለን ስንል አሁን ተመልሳ ጭራሹኑ ነባር ወዳጆቿን ይዛ አሰባስባ በጋራ ሆና ኢትዮጵያ ላይ አሁንም እጇንና ምላሷን ያዘወረችበት ሁኔታዎች አሉ። ፎኮራዎችም አሉ። ማዕቀብ መጣልም አለ። አሁን ከመስከረም ወር ጀምሮ የኢትዮጵያ አየር መንገድ አስመራ አየር መንገድ ላይ እንዳያርፍ ከልክላለች። አገዳም ከልክላም ጥላለች። ከዚህ ጋር ተያይዞ እንግዲህ ያው ዘርፈ ብዙ ነገሮችን እንዳስሳቸዋለን። ግብጽም አድርጋ ማጣቀው መልካም እንደምታስብለት ለሶማሌ ጥሩ ነገር እንዳሰበች ነገር የሚያስመስልበት ነገር ግን ኢትዮጵያን ለመውጋት ቅድመ ዝግጅት የምታኮበኩብበት ሁኔታዎችን ወደዚህ ወደ ሶማሌ ደግሞ የቀረበችበት ሁኔታ አለ። ሞቃዲሾ ላይ ያሰፈረችበት ሁኔታ አለ። ይሄም ደግሞ ያው ወቅታዊና የሲስተን ግንኙነት ይመስላል። ህዝባዊ አመጽም ቀስቅሶባቸዋል። አገሪቷ ላይ ሶማሌ ውስጥም ያሉትም ቀስቀሳው ልዩ ሆኗል። ህዝቡም እንቢተኝነትን አምጥቷል። በራሷ በሶማሌ ፕሬዝዳንት ላይ ራሱም በራሳቸው በሼክ መሐመድ ላይ እጅግ በጣም ተቃውሞ ተነስቷል። በዛም ማየት አለብን።
ከምንምስ አንጻር ነው? ለምንስ ይመስልሃል ወደ ሶማሌ አምጥታ ልታሰፍር የቻለችበት ምክንያት ምን ይመስላል? እኔ የምመስለኝ ግብጽ ከድሮም ጀምራ ኢትዮጵያ ህዳሴ ግድብ ከተጀመረበት ቀን ጀምራ የጀመረችበት ሁኔታዎች ብዙ ነገሮች አሉት። አንደኛ ደረጃ፣ ሁለተኛ የውሃ ሙሌት፣ ሶስተኛ የውሃ ሙሌት ስታስቦ ብዙ ነገሮች ህዝቦቿን ቅስቀሳ አድርጋለች። የተለያዩ ጫናዎችን ለመፍጠር በጣም ሙከራ አድርጋ ነበረ። እሱ አልተሳካላት ስል ፊቷ ወደ ሶማሊያ አዙራለች። አሁን ኢትዮጵያ ከቅርብ ጊዜ ወዲህ ከሶማሌላንድ ጋር ህብረት ለመፍጠር ወይም ደግሞ ወደብ ለመጋራት ስምምነት ላይ መድረሷ ይታወሳል። ከዛ ጋር ተያይዞ ኢትዮጵያ የራሷ ወደብ ልታገኝ ነው። አንድ ህዳሴ ግድቡ ተጠናቋል፣ እየተጠናቀቀ ነው፣ እየተሰራ ነው። ተሰርቶም አገልግሎት መስጠት ጀምሯል። በዚያው አኳያ ደግሞ ግብጽ በጣም ተናዳለች፣ ተበሳጭታለች። ይሄ ብስጭት ደግሞ በምንድነው በምን በኩል ነው ኢትዮጵያን ሊወጋት የምችለው ኢትዮጵያን ላዋርዳት የምችለው የሚለውን ነገር ተገነዘበች። ከዛ ፊቷ ወደ ሶማሊያ ወደ ምስራቅ አፍሪካ ዞረች ማለት ነው። ሶማሊያ ሰላም አስከባሪ ወታደርን ለሶማሊያ ልካለሁ፣ እዛ ውስጥ ሰላም አስጠብቃለሁ በሚል ወደዛ ፊቷን ካዞረች በኋላ ነገሮቹ ኢትዮጵያ ከሶማሌላንድ ጋር ያላትን ነገር እንዲቀየር ወይም ደግሞ መስመር እንዳይዝ የማድረግ ሁኔታ ነው ተፈጠረው ማለት ነው። ከዛ ጋር ተያይዞ ኢትዮጵያ ደግሞ የሰላም አስከባሪ የነበሩት በሶማሊያና በምስራቅ አፍሪካ የግብጽ ወታደሮች አልነበሩም። ኢትዮጵያና የተለያዩ የአፍሪካ ሀገራት ናቸው ሲያሳትፉ ነበሩት። እነሱ ሳይሳተፉ ግብጽ ብቻ ራሷን ለምንድነው ምስራቅ አፍሪካ ላይ የወታደር ምልመላ አድርጋ ወታደሮቿ ወደዛ ልታሰፍር ቻለችው ብሎ ቅስቀሳ ተደረገ። የተለያዩ ሀገራትም የተለያዩ ነገሮችን የተለያዩ ሐሳቦችን እዚህ ላይ ሰጥቷል። አሜሪካ ራሷ የግብጽ ወታደሮች ብዙ የጦርነት ልምድ የላቸውም፣ እነሱ አንድ ቦታ ቁጭ ብሎ ሲቀለቡ የኖሩ ናቸውና ቻሌንጅ ወይም ደግሞ የተለያዩ ነገሮችን የተለያዩ ችግሮችን መቋቋም የሚችሉ አይደሉምና ምስራቅ አፍሪካ ላይ ሰላም ሊያመጡ አይችሉም። ወይም ደግሞ የአልሸባብም ሆነ እዛ አካባቢ አመጻ ሊፈጥሩ የሚችሉትን ሊያስወግዱ አይችሉም። ስለዚህ ይሄ ጥሩ ነገር አይደለም። እንደ በፊቱ የተለያዩ ከአፍሪካ ሀገር የተወጣጡት ወታደሮች እዛ አካባቢ ቢሰፍሩ ይሻላቸዋል፣ የኢትዮጵያ ወታደር ጨምሮ ማለት ነው። እንደዚህ ነው የተለያዩ ሀገራትም ሐሳባቸውን እየሰጡ ያሉበት ሁኔታ ነው ያለው ማለት ነው። ስለዚህ ግብጽ ወደ ምስራቅ አፍሪካ መምጣቷ አንድ ኢትዮጵያን ለማድከም ነው፣ ኢትዮጵያ ወደብ አልባ ለማድረግ ነው። በዛ አንፃር ደግሞ ኢትዮጵያ ከሶማሌላንድ ጋር ያላትን ግንኙነት በጣም እያጠናከረች ሰሞኑን ደግሞ ሙሉ አምባሳደር አርጋ ሾማለች። ይሄ ደግሞ የሶማሌላንድና የኢትዮጵያ ጠንካራ ግንኙነት እየሆነ ነው የሚመጣ ማለት ነው። እዚህ ላይ የምትጨምረው ነገር ካለ አንተ? እጅግ በጣም አመሰግናለሁ። ሁሉ ጊዜ ግብጽ አሸንፋ አታውቅም። ነገር ግን የኢትዮጵያ ታሪካዊ ጠላት ነች። ታሪካዊ የኢትዮጵያ ጠላት ነች። ምክንያቱም ከጥንት ጀምራ ስለ ኢትዮጵያ ብቻ ነው ጥላቻን የምትሰብከው፣ ኢትዮጵያኖችን የምታዋርድበት፣ ኢትዮጵያኖችን የምታሸማቅቅበትን ሁሉ ጊዜ ክስዋ ከኛ ላይ ታስታውስ እንደሆነ ከዚህ በፊት በታሪክ የምታስታውስ ከሆነ ጃኖ ወይም አፄ ኃይለ ሥላሴ በነበሩ ጊዜ በንጉሱ ጊዜ ውሃ እንኳን አይደለም አባይ ህዳሴ ግድብን ለመገደብ ቀርቶ ወይም ለመጠቀም ቀርቶ በጭልፋ እንኳን መጨለፍ አትችሉም ብላ ነበረ። ለስላሴ እንደዛ አሉ። እንደገና ደግሞ በመንግስቱ ጊዜም እንደዛው መንግስቱን እንኳን አይደለም ውሃውን ልትጠቀም አንተም ብትሆን መቼም ቢሆን መቼም በጭልፋ እንኳን አትጨልፉም ብላ የምትከለክል የነበረች ነው። ነገር ግን ያው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በሙሉ ድፍረት መሐንዲሱም የኛው፣ አናጺውም የኛው፣ በጀቱም የኛው፣ ጉልበቱም የኛው፣ ሁሉም ነገር በእኛው በራሳችን በእኛው ድንበር ላይ አባይ ህዳሴ ግድብን እንገነባለን ብሎ ህዝብን በአንድነት በንቅናቄ መልክ እጅግ በጣም በወንድም በመሸጥ በተለያየ መልካም ሐሳብ በማሰብም ከአባይ ህዳሴ ግድብ ግንባታ ጋር በጣም ተሰልፈናል። እንዲሁም ከአረንጓዴ አሻራ ጋርም ዓለም አቀፋዊ እውቅና አግኝተናለች። ኢትዮጵያ እንደ ኢትዮጵያ እውቅና አግኝታለች። ከዚህ አንፃርም ቅናት በጣም አቃጥሏታል። ምክንያቱም
በብርቱ ሁሉ አዋቂ በሁሉንም በልካችሁ በመጠኑ የሚረዳ መሪ ሲኖረንም እጅግ በጣም ተናዳለች። በወጣት ስትመራ ከአፍሪካ ውስጥ በወጣት ስትመራ የመጀመሪያ ኢትዮጵያ የመጀመሪያ በመሆኗም እጅግ በጣም ተሰምቷታል ሐዘን። ነገር ግን ብዙዎች ናቸው አሁን እንግዲህ ያው ግብፅ ትላልቆችን ብስሏት ፊት ሲነሷት ፊት በሚነሱበት ጊዜ ትናንሾቹን መልቀም ላይ ወርዳለች። ያው ግሬስ እያጣች ስትመጣ ከታች በአማጽያን ቡድን ወደ ሽብርተኝነት ራሷን በዓለም አቀፍ ለማስፈረጅ የምታደርገውና እንዲሁም ከአፍሪካ ህብረት ከተባበሩ መንግስታትም ከአፍሪካ ህብረትም ራሷን ለማስወጣት የምትችልበትና እነሱም ማዕቀብ የሚጥሉበት መሆኑ እንግዲህ የሚመስሉ ነገሮች ከወዲሁ ይታያል። ምክንያቱም አብዛኞቹ የአፍሪካ ህብረት መንግስታቶቹ የተባበሩ መንግስታቶችም ሀሳባቸውን እየዘነዘሩ ነው ያሉት በተለያየ መልኩ። ምክንያቱም ባለፈ የሶማሌ ፕሬዚዳንት ባለፈ በራሴ ሰራዊት ነው አፍሪካ ህብረት ስብሰባ የሚገባው ብሎ በራሴ አጃባ ነው የሚገባው እስከ ውስጥ ድረስ ብሎ ራሱ አፍሪካ ህብረት እንግዲህ ስብሰባው የሚያካሂዱት ስብሰባን የሚጠብቁት ጸጥታ ኃይል ራሱን የቻለ ሰላም አስከባሪዎች አሉ፣ ራሱን የቻለ አሉ። አጃባዎቹ ውጪ ነው የሚሆኑት። እሱ ግን በፍጹም አላምናቸውም ብሎ ረግጦ ወጥቷል፣ ንቋቸው ወጥቷል። እነኚህም የአፍሪካ ህብረት የተባበሩ መንግስታቶችንም ረግጦ ወጥቶ ወደ ሀገሩ ሄዷል። ስብሰባም ሳይጨርስ ነው አቋርጦ የሄደ። ይህ ማለት ከተባበሩ መንግስታትም ከአፍሪካ ህብረትም ከዩኤንም ለመውጣት ራሳችን ጥረት እያደረጉ ያሉበትና ሁለቱ በጋራ ተደምረው ግን አፍሪካን እየናቋት ያሉት ይመስላል። የአፍሪካ ህብረትን የተባበሩትን እየናቁ የመጡት ይመስላል። ከዚህ ጋር ተያይዞ አፍሪካ ህብረትም አጽፋን እንደሚመለስ እርግጠኛ ነኝ፣ ጠራጠራለሁ። ምክንያቱም አሁን ሻቢያ የኤርትራ መንግስት የተባበሩ መንግስታት ውስጥ አልተሳተፈም፣ የለም ወጥቷል፣ ታግዷል። ከተባረረ መንግስት ጋር አብራለች፣ ተፈራርማለች። ከአንድም ሁለት ጊዜ ለመደራደር እንኳን ኢትዮጵያ ለሶማሌም እጅግ በጣም የኢትዮጵያ መሪዎች እጅግ በጣም ባለውለታ ናቸው። ነገር ግን ሰብሰብ ብለን በጋራ እናስፈራራለን። ምክንያቱም ከውስጥ ችግር አለ ብሎ ነው። ከውስጥ ችግር አለ። ከዚህ በኦሮሞ ነጻነት ግንባር በኩል ትግል አለ፣ በዛ በኩል ደግሞ ፋኖ ትግል አለ። ኦሮሚያም ችግር ውስጥ ናለች፣ አማራም ችግር ውስጥ ናለች። ስለዚህ ሁለቱ ናቸው ትንሽ እንትን የሚሉት። ስለዚህ መንግስት አገራዊ ችግር ስላለበት አባይ ህዳሴ ግድብን በጀት መታሉ እያለ ነው የሚፎክረው። ነገር ግን አይችልም። የማይችሉትን ባይሞክሩ ባይነኝ እኔ እንደኔ የማይችሉትን ነገር ባይሞክሩ። ለምንድን ነው አንተ የሆነ ነገር ሰርተ ለማግኘት የምትሮጥ ካልሆነ በስተቀር ላታገኝ፣ ልትደክም፣ ልትመታ፣ ልትዋረድ የማያስፈልግብህ ነገር ባታደርግ ጥሩ ነው። ሲቀጥል እኛ የኢትዮጵያ ወደብ እኮ ኢትዮጵያ ልታገኝ ነው የሚለው እኮ ሳይሆን ልትመልስ ነው ማለት የምንችለው ልትመልስ ነው። በአሰብ እንዳንል ደግሞ ኤርትራ አልፈልግም ራሴ አግኝቻለሁ አትጠቀሙም ብላለች። እንዲያውም አልፎም ተርፎ ፕሌን እንኳን አየር መንገዳችንም እዛ እንዳያርፍ እየተከላከለች ናለች። በሁሉም ነገር አመኔታ እያጣች ናለች። እንዲሁም ደግሞ በዛ በሶማሌ በኩልም ደግሞ ሲሆን የሷ ጋር የድርበት ሁኔታ የለም። ቋዲሾ ጋር እኛ ሶማሌላንድ ነው። ሶማሌላንድ ደግሞ ከኛ ጋር ወዳጅነት አላት። ከኛ ጋር በመስራቷም ከዳይነት ውስጥ ትወጣለች። ዘርፈ ብዙ ነገሮችን ወታደራዊ፣ ኢኮኖሚያዊ፣ ዘርፈ ብዙ ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮችን ግንባታን ከኢትዮጵያ ላይ ብዙ ልምድ ታገኛለች ሶማሌላንድ። ከዚህ ጋር ተያይዘው እንግዲህ ያን ትልቁን ጥቅም ከሶማሌ ላይ ያገኘችውን እንግዲህ ባለፈም በቀደም ስናገር አይተ ከሆነ ስብሰባ ላይ ሶማሌ ፕሬዝዳንቱ በአንድ እጃችን ኢትዮጵያን እንዋጋለን፣ በአንድ እጃችን አልሸባብን እንዋጋለን እያለ የሚፎክር አልሸባብንም አልቻለም። ሌሎችም የአፍሪካ መንግስቶች ሰራዊቶች እንዲሁም የኛ የኢትዮጵያ ሰላም አስከባሪ ሰራዊቶችም እዛ ሆኖም ራሱ እየጠበቁትም ያልቻሉትን እሱ አሁን በሁለት እጁ አንዱን የኛን ወግቶን 130 ሚሊዮን የኢትዮጵያን ህዝብ እየተዋጋ በዛው ደግሞ አልሸባብን እየተዋጋ ረጅም ልምድ ያለውን አልሸባብን እየተዋጋ እስከ መቼ ድረስ ይቀጥላል? ከዛ አንፃር ማዋጣው ንግድ ውስጥ ነው የገባ። አሁን የገባበትን መውጫውን እየተቸገረ ያለበት ሁኔታ አለ። ሶማሌም ራሱ እንኳን ግብፅ አሁን ሽንፈቷን ተቀብላ የምትወጣበት በቀደምም አንድ ሄሊኮፕተር ተከስክሶበታል። አሁንም ደግሞ ቀጥሎ የሚገጥማትን አይታወቅም። ኢትዮጵያን የነካ የለውም በረካ የሚባል ነገር አለ። ኢትዮጵያን የነካ የለውም በረካ፣ ኢትዮጵያን የነካ መቼም ቢሆን መቼም የለውም በረካ እና ስለዚህ ኢትዮጵያን በራሳቸው ጊዜ ነካክቶ ራሳቸው ችግር ውስጥ እየገቡ ስለሆነ ከዚህ ሁሉ እኛው በእኛ እንጠቀም፣
እነሱም በእነሱ ይጠቀሙ። ሶማሌላንድ ወንድማችን ናቸው። ከኛ ጋር ተግባብተናል። በጋራ እንጠቀማለን። ይበቃናል። ባህር በር ተፈጥሮ እንጂ ሰው ሰራሽ አይደለም። ስለዚህ ለምንድን ነው የሚሰስቱብን? ለምን ይመስላል እነኚህ ግብፅና ይቺ ሞቃዲሾ ሶማሌና ሻቢያ ለምንድን ነው ለምን ይመስላል? እኔ የምመስለኝ በብዛት ኢትዮጵያ ውስጥ የራሷ የተለያዩ ችግሮች ይኖሩባታል። በኦሮሚያ ክልል ብናይ፣ በአማራ ክልል፣ በትግራይ ክልልም በተለያዩ ጦርነቶች እየተካሄዱ ነው ያሉት። በዚህ ምክንያት ደግሞ ህዝቡም እርስ በርስ እንዲጋጭ አንዳንድ ጊዜ የምታይ ነገር አለ። ይሄ ደግሞ ለግብፅ ለጦርነት ራሷን እንድታዘጋጅና ኢትዮጵያ ጋር ፉከራ ውስጥ እንድትገባ ያደረገ ይመስላል። አንዱ ይሄ ነው። ሁለተኛ ደግሞ ለምንድን ነው ሶማሊያ ውስጥ ያረፈችው ወይም ደግሞ የግብፅ ወታደር ለምንድን ነው ወደ ሶማሊያ የተላከው ለምለው ነገር ሁለት ነገር አስባለሁ። አንድ ሶማሌላንድ ራሷን ልትችል ነው። አሁን ለምሳሌ አሁን በአሁኑ ሰዓት የራሷ ፕሬዝዳንት ሊኖራት ነው። የራሷ ዲፕሎማቶች ሊኖራት ነው። አምባሳደሮች ምናምን እዛ ሊገቡ ነው። ራሷን ልትችል ነው። ይሄን ደግሞ ግብፅም ሆነ ጅቡቲም ሆነ ኤርትራ አይፈልጉም። እንዲሁም ሶማሌም አትፈልግም። ምክንያቱም ተገንጥላ ከኔ ልትለይ ነው ብላ ታስባለች ማለት ነው። ሶማሌ አትፈልግም። ከዛ ኢትዮጵያ ጋር ደግሞ ሶማሌላንድ ከተባበረች አብራክ የሆነች ወደብን አብሮ መጋሩ ከሆነ ኢትዮጵያ ጋር ጠንካራ ግንኙነት ታመጣለች ብላ ትፈራለች። ኢትዮጵያ ጋር ጠንካራ ግንኙነት አመጣች ማለት ደግሞ ለግብፅም ለሶማሌም ለኤርትራም በጣም አደጋ እንደሚሆን ይታወቃል። የኢትዮጵያ ወታደር ከድሮ ጀምሮ አንተ ቅድም እንዳልከው በኢትዮ ሶማሌ ጦርነት ጊዜ በድል የተመለሰበት ጊዜ ነው ያለው። በድል የተመለሰበት ጊዜ ነው ያለው። ያ ደግሞ ታስታውሳለች ሶማሊያ ስለምታስታውሰው ኢትዮጵያ ጋር እዚህ ሰጣ ገባ ውስጥ ከገባው ራሴን አቂም አይኖረኝም የሚል ውስጥ ስላለች ፍርሃት ነው፣ ከፍርሃት የመነጨ ነው ማለት ነው። ስለዚህ ኤርትራም ራሷን አናቷን ደብቃ ወይም ደግሞ እንደ ኢባብ ራሷን እየደበቀች በዚህም በዛም ጦርነት ውስጥ ለመግባት የምታስብበት ሁኔታ ነው ያለው ማለት ነው። አንዳንድ ጊዜ ደግሞ አገር ውስጥም ያሉ የተለያዩ ተልእኮ ያላቸው ግብፅም ጦርነት ብትከፍት የሚወዱ ከኛ በእኛ የሆኑ አሉ። በገንዘብም ተገዝቶ ሊሆን ይችላል። ባንዳ የምንላቸው ባንዳ ለምሳሌ ባንዳ ብለህ ብትል በመሀል ልግባና ባንዳን ብትመለከተው ባንዳ ጣሊያንና ኢትዮጵያ በምትዋጋበት ጊዜ ባንዳዎች የኢትዮጵያ ባንዳዎች ቪዲዮ አለ፣ ካሜራማናችን ያገኝልናል ብለን እናስባለን። ያሸንፋል ሞሶሎኒዮ ያሸንፋል የሚሉት ዘፈኑ ላይ አለ ማለት ነው። ያሸንፋል ሞሶሎኒዮ ያሸንፋል እያሉ ሞሶሎኒዮ ሲያሸንፍና ኢትዮጵያ የበላይነቷን ይዛ ፊቷን ወደ ኢትዮጵያ በምታዞርበት ጊዜ ደግሞ አለን የሚሉ ደግሞ ዘፈን ይዞ እኛም አለን ከናንተ ጋር ነበርን ብሎ ልክ በትግል ጊዜ ተደባቂዎች የጠላታችን አጃቢዎች፣ በድል ጊዜ ደግሞ ከፊት ለፊት ተሰላፊዎችና አፈጮሌዎች፣ እጅግ በጣም የሚገርሙ አፈጮሌዎች ዛሬም ድል ለግብፅ፣ ድል ለሶማሌ፣ ድል ሻቢያ እያሉ የሚፈክሩት በየሶሻል ሚዲያ በቲክቶከሮች በተለያዩ ሚዲያኖች ኢትዮጵያን የማይመጥኑ ኢትዮጵያዊነት የማይመጥናቸው ኢቭን ምንም እንኳን ስደተኛ ቢሆኑም አገራችሁን ነገ ተነጎዳ አገሬ ብለው ሊገቡበት ዛሬ ላይ ግን ከጠላት ጋር አንድ ጫማ ውስጥ የሚቆሙት እጅግ በጣም ባንዳዊነት። ከዚህ ጋር ተያይዘው ግን አንድ ነገር ሰጋለሁ ነኝ። አንድ ነገር የሚሰጋው ምንድነው? ውስጣዊ ችግራችንን ሰብሰብ አድርገን በየአሉበት ውሃ ደፍተንበት ካላጠፋናቸው በስተቀር ትናንሽ እሳቶች ተሰብስበው ትልቅ ቃጠሎውን ይፈጥራሉ። ስለዚህ እነኚህ ትናንሾች እሳቶችን እዚህም በሪፖርቱም እየገቡ ሆን ብሎ አውቆ ሽብር ለማስነሳት አይቴ ከሆነ ፕሌን ላይ ባለፈ በ16 ፕሌን ላይ ወጥተን አንወርድም አንወርድም መቀለጃው ጋር ሲሆን የሰነበተው እንዲሁም ቀርጻ አለው እያለ እንግዲህ ኢትዮጵያ አለን የምትለው አየር መንገዳችን ውስጥ ምስጢራችንን ለነኝውኑ ለግብፅ ለሻቢያ ባንዳዊነትን የሚያንጸባርቁት ግብፅም ሶማሌም ካሸነፈች በኋላ ይሄን ስርዓት ካገረሰስን በኋላ 4 ኪሎን እንገባለን የሚሉት አሉ።
እጅግ በጣም በሚገርም ይሄ ድሮ በምንድን ነው የተሸወዱት? ድሮ እንግዲህ ያው በፓስታና በመኮሮኒ በፍርኖ መሸወድ የለመዱት ዛሬም ደግሞ በ4 ኪሎ እንጀራ ቅዠት፣ በ4 ኪሎ ወንበር ቅዠት ምኞት አይከለከልም እርግጥም። ነገር ግን ይሆናል ወይ ነው ትልቁ ነገር። ለማይሆን ነገር 24 ሰዓት 48 ሰዓት የተለያዩት ይሄው 24 ወራቶችን ሊፈጁ ይችላሉ። ወላውላ ራሱን በራሱ እየበላ ያለበትና እንዲሁም ህፃናትን እየበላ እየቀጸፈ እናቶችን እየገደለ የሚያዘገንንና እጅግ በጣም በትላንትና ዕለት እንኳን አይተ ከሆነ እጅግ በጣም በ7 አይተ ከሆነ በጎንደር ከተማ ውስጥ ወጣቶች በጣም ኃይለኛ ቁጣን በፋኖ ላይ ቀስቅሳ ተነስቷል። እምቢተኝነትን ተነስቷል። ወጣቱ ተሰብስበው ህዝቡ እንደ ህዝብ የህዝብ ቁጣን አስነስተዋል። የ2 ዓመት ህፃናትና እንዲሁም እናት እህት አንድ ላይ 300 ሺህ ብር ካላመጣችሁ ብሎ ለብር ብሎ ህፃናትን መብላት ጀምሯል። እናቶችን መብላት ጀምሯል። እርስ በርሱም መብላት ጀምሯል። እርስ በርሱም እየተባለ ነው። እንደገና ወደ ህዝብ መጥቶ ህፃናትና እናቶችን እየበላን አለ። መንግስትን ለማሳጣት ነው። እንዲሁም ደግሞ ይሄ ቡድን ሁሉ ጊዜ እኔ ግራ የሚገባኝ ነገር ቢኖር አንድ ነገር ሲባል የፌደራል መንግስት ነው የሚሉት፣ የፌደራል መንግስት አብይ ነው የሚሉት። አንድ ነገር ሲባል አብይ ነው የሚሉት። አንድ ነገር ሲባል ብልጽግና ነው የሚሉት። አንድ ነገር ሲባል የኢትዮጵያ መንግስት ነው የሚሉት። የክልሎቻቸውን መንግስት ረስቶ ይሆን? እሱም ይታየኛል። ረስቶ መሆን የለበትም። ረስቶም አይደለም፣ አይረሱም። አንዳንድ ጊዜ ቁንጯቸው እዚህ ስለሆነ የፌደራል መንግስት ሁሉም ነገር እንደሚቆጣጠር ነው የሚያስቡት። በዛ ምክንያት ነው አብይ ነው ፌደራል መንግስት ነው ብሎ የሚያስቡት። እዛ የራሳቸውን የቤት ስራ እዛ መስራት ሲያቅታቸው ነው ወደዚህ የሚገቡት ማለት ነው። ባንዳ ልመለስና ትንሽዬ ባንዳ ትርጉሙ የአዲስ አበባ ዩኒቨርሲቲ መምህር የሆኑት መልሶታል። ባንዳ ትርጉሙ ምንድን ነው የሚል ነው። ሚዳር አሎ ዘውዴ የሚባሉ የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ናቸው። ባንዳ ማለት ይላል ትንሽ ጭንቅላት ያለው ትልቅ ሆድ ያለው ነው ይላል። ትልቅ ሆድ ትንሽ ጭንቅላት ያለው ነው ባንዳ ማለት ይላል። ስለዚህ እነዚህ ተላላኪዎች ጋር የሚገናኝ ነው ይሄ ትርጉሙ ራሱ ማለት ነው። በሌላ አካል የሚመራ ግን የራስን መልሶ ሊወጋ የሚችል ነው ባንዳ ተብሎ ሊጠራ የሚችለው ማለት ነው። እነሱ ማለት ባንዳ የሚባሉት እነዛ ባንዳ የሆኑት ማለት ነው ተላላኪ የሆኑት ቅርብ የሆኑ ሩቅ የሆኑ ቅርብ ናቸው። ውስጥ ሆኖ ለውጭ ይሰራሉ፣ ውጭ ሆኖ ውስጥ ላይ ይሰራሉ ማለት ነው። ይሄ ደግሞ ተልኮ ኢትዮጵያን ለማድከም ህዝቡን ለማድከም እንደምናየው አካባቢ ላይ የተለያዩ ቦታዎች ላይ የምናየው ሞት ጽፈት የተለያየ ነገር አሁን ለምሳሌ ከአባቱ ከእናቱ ከወንድሙ ልጅ ቀምቶ 100 ሺህ ካላስገባ 1 ሚሊዮን ካላስገባ የሚለው ነገር ለራስ ወገን የሚጓጓ ነው የሚያስብ ነው እና አይመስለኝም። እንደ አይነቶች በእውነቱ ባንዳ ናቸው። በእውነቱ ለራሳቸው ለወዳቸው ያሰቡ ናቸው እንጂ እኔ ወንድሜን አባኝነት ትንሽ ጭንቅላት ያላቸውና ትልቅ ሆድ ያላቸው የሚለው በትክክል ይገልጻቸዋል ማለት ነው። አዎ በትክክልና ከእናቶቻቸው ከአባቶቻቸው ከወንድሞቻቸው ልጅ ቀምቶ 1 ሚሊዮን ካላስገባ ልጅን አልሰጥም። እሱ ራሱ 1 ሚሊዮን ካስገቡ በኋላ 100 ሺህ ካስገቡ በኋላ ምንድነው የሚያደርጉ? ልጁን ገሎ ወይም ወንድሙን ገሎ ነው ሬሳ የሚሰጧቸው። ይሄ ደግሞ ወደን ነው እያመራ ያለው። ኢትዮጵያ ወደን ነው ሊያመራ ተምችለው። በእውነቱ በዚህ በኩል የሚመጣ ስልጣን አለ የሚለው ነገር ስናስበው የሚመጣም ስልጣን የለም፣ የሚረጋጋም ነገር የለም፣ የምናገኘውም ትርፍ ነገር አይኖርም ማለት ነው። ስለዚህ እነሱ ራሳቸው ላይ ቢመለሱ ወደ ራሳቸው ቢመለሱና ህዝባቸው ጋር ውይይት ቢያደርጉ የሰላም ሁኔታዎች ቢፈጥሩ ያው የኢትዮጵያ መንግስት የ2017 ላይ እቅድ ይዣለሁ ብለዋል። የትኛውም አማጺ በፈለገ 99.9 ደን ሰላም እንፈጥራለን እነሱ ከፈለጉ ሰላም ነው የምንፈልገው። አገራችን ሰላም ሆና የያዘችውን እድገት እንድትቀጥል ነው የምንፈልገው እንጂ እንደዚህ የተዝረከረከ ነገር ይዘን አንሄድም።
ብሎ እቅድ የያዘበት ሁኔታ ነው ያለው። እነሱስ እዚህ ላይ ይስማማሉ? እኔ አላቅም። ትንሽ ጭንቅላት ትልቅ ሆድ ማለት መብላት የለመደ ጉርሻ ከውጭ የለመደ ራሱን ተቆጣጥሮ ስለ ሀገር እድገት ስለ ሀገር ብልጽግና ያስባል፣ እቅድ ያወጣል የሚል እኔ ግምት የለኝምና አንተ የምትጨምረው ነገር ካለ ጨምርበት። አመሰግናለሁ። የነኚህ የባንዳዎቹ ትላንትና ኢትዮጵያ የሚሉት ዛሬ ላይ ደግሞ ኢትዮጵያ በአፍጥሟ ትገልበጥ፣ ግብጽ ትምጣልን፣ 4 ኪሎ ለኛ ይገባናል የሚሉት እንግዲህ ከቤቱ ለአባቱም እንኳን አይሆንም። አንድ ጸጉሩን ያወጣ የኢትዮጵያ መቀነት ያሰራ መሳሪያን የያዘ ፋኖ ነኝ ብሎ ጫካ ያለ የሚታገል አባቱን የገዛ አባቱን የራሳቸውን አጎቱንም ገበያ አውጥተዋቸው ከገበያ ስር ሆኖ ለኢትዮጵያ መከላከያ ሰራዊት መረጃ ትሰጣለህ፣ ምግብ አቀብለሃል፣ በቀደም ምግብ ስታበላቸው አይቻለሁ ብሎ እየለመነ ደጀን እባካችሁን ደጀን እኔ ብሞት ይሻላል፣ ብሞትም እኔ አልፈራም፣ ህይወት እድሜ ጨርሻለሁ፣ እባካችሁን አንዱን ወጣቶች እባካችሁን ተረጋጉ ብሎ ስል ብሞትም አልፈራም የሚላትን ነገር በእውነትም ገደለው። እስኪ ይሄን ቪዲዮ አይተን እንመለስ። አሁንም የሚታይ ነው። ኩሽናውንም ሰጥቼዋለሁ። እንዴ ራሱ ፋኖቹ አይተውታል። እኔ ብገሉኝ ፈቃደኛ ነኝ። ይኸው ደጀን ምንም እኔ ለሞት ያልፈራም። ይሄን ይመስላል እንግዲህ። ይሄ ስትመለከተው ይሄ አባት ገበያ ውስጥ ነው የቆሙት። እለቱ ገበያ የለም። ገበያ እንደ ትላንትና ነው። ገበያ ቦታ መደብ ነው የሚጠብቁት። እርሻን ያርሳሉ፣ ገበያን ይጠብቃሉ። እኚህ ሰላም መፍጠር ያለበት ማስታራቂ ሽማግሌ ነው እንጂ ይሄ ሽማግሌ ከገደለ ይሄ ምን አይነት ጭካኔ ነው? ሌላ ደግሞ አያቱ የሚሆነውን ይሄ ቡድን አያቱ የምትሆነውን እናቱ የምትሆነውን አባቱ የሚሆነውን መምህራኖቻቸውን አንበርክኮ በእንብርክክ አስኬዶ መጨረሻ ላይ ረሸናቸው። ለማን ነው የሚታገለው? እናቶቹን አባቶቹን በመምህራኖቹን ሐኪሞቹን ከአገታ ጋዜጠኞቹን ከአገታ ከገደላችሁ ድብቅ እስር ቤትን ከፈጠረ ህዝብን ካስጨነቀ እያገታ ከዘረፈ ሕፃን ጨቅላ ልጅ የ7 ዓመት ልጅ ሳይቀር አስገድዶ ከደፈረ ብሎም ተልትሎ ከገደለ እነኝን እንዴት አድርጎ እንዴት ሆኖ ለአማራም ህዝብም አይደለም ለኢትዮጵያ ህዝብም አይደለም ለማንም የማይሆን ትግል የሚታገሉ ናቸውና በየቦታው ላይ ይህንን አይነትና ይህን ፍጡር የሚገድሉት ግድያን የሚሰሩት ህዝባዊ ቁጣ አሁን ኦሮሚያ ላይ አይተ ከሆነ የሰላም ጥሪ ሽማግሎች እሱ እንዳለ ራሱን የቻለ አጀንዳ ነው። እሱ ላይ ራሱን ችለን የምንመጣበት ይሆናል። ኢትዮጵያን ለመውጋት ይስማማሉ። ህዝባዊ ጥያቄ ሲነሳ ደግሞ ይጣላሉ። በዛው ልክ ደግሞ እነ ሰለሞን ተካልኝ የሚባለው አርቲስት ሰለሞን ተካልኝ የሚባለውም እንዲሁም በዲጂታል ወያኔ ሚዲያ ላይም ያሉት አንዳንድ ጋዜጠኞችም የኛንም ድምጽ እንኳን ቆራርጦ ባለጊዜ ምናምን እያሉ የሚያበሽቁበትና የሚፎግሩበት ሁኔታዎች አሉ። ይሄም ሁሉ ፌር ያልሆነ ኢትዮጵያዊ ማንነትን ያልያዘ ባንዳዊነትን፣ ክደትን፣ አገር መካድ ሌላ ነው። በፖለቲካ አለመግባባት ሌላ ነው። በአጀንዳና በጠረጴዛ ዙሪያ ነው የሚፈታው። ነገር ግን እናቶችን ከገደሉ እነኚህ ተመልከተ። አሁን ቅድም ያየነው ይሄን ፊልም አይተናል። እናትና አባቶቻቸውን እንዴት አንበርክኩ ደግሞ በምርክክ እየነዱ እንደገደሉ ደግሞ እንደረሸኑ የት እንዳደረሱ ግማሹ ደግሞ ተመልክተን እንመለሳቸው።
ይሄንን ስትመለከተው መላው የአማራ ህዝብ በጋራ አብሮ ሆኖ በጋራ አብሮነትን ይዞ በንቅናቄ ተነስቶ ትላንትና ለህፃናቱ ጎንደር ላይ የህፃንን አስክሬን አቅፎ ወጣቱ በነቂስ ቁጣውን እንዴት እንደተነሳ ማንም ሳይፈራ እንዲህ እያፋጁን ይኖራሉ እንደ ብሎ ሲነሳ ተመልከት። አንዱ በተለይ ቀዩ ቲሸርት ለብሶ ህፃኗን ተሸክሞ የሞተች ህፃኗን ተሸክሞ እንዴት እንደሚሮጣው እስኪ ተመልከተን እንመለሰው። ይሄንን አጫጭር ስለሆኑ አይተናቸው እንመለስ። ተመልከት። ይሄ ስትመለከተው እጅግ በጣም ይከብዳል፣ ይዘገንናል፣ ያስቆጣል። ህዝባዊ ቁጣን ነው የሚያስቀሰቅሰውና ህዝባዊ ቁጣን ግን ደግሞ በመንግስት ላይ አይደለም። በመንግስት ላይ መስሏቸው ይመስላል። በመንግስት ላይ አይደለም። ራሳቸውን እያሳጠናል። አንዴ የከበበ አንዴ እዛ ኮሎኔሉ ተከበብኩ ብሎ ያለቅሳል። አንዱ ከመንግስት ጋር እንፋለም ይላል። ከዚህ ሁሉ ከኢትዮጵያዊ ለምን አስተሳሰባችን ወተሰው እነኚህ ሰዎች መጽሐፍ ቅዱስን ያነባሉ? እነኚህ ሰዎች ቁርአንን ያነባሉ? እነኚህ ሰዎች በየሃይማኖታቸው ለምንድን ነው የማያነቡት? ለምንድን ነው የማይጸልዩት? ለምንድን ነው ቆም ብሎ ኢትዮጵያዊ ታሪካችንን ቀድማዊ ታሪካችንን ለምን አያዩ? ትግላቸው ስለማን ነው? ማንን ነፃ ለማውጣት ነው ያሰቡት? አሁን ለምሳሌ ችግራቸው እንደዚህ ከሆነ ችግሮች እየተፈጠሩ ራሳቸው ችግር እየፈጠሩ ህዝባቸውን እያሰቃዩ እናቶች አባቶች አንተ እንዳልከው ህዝቦቻቸውን እያሰቃዩ አባቶቻቸውን ልጆቻቸውን እያሰቃዩ ትግሉ ለማን ነው? በኋላስ ማንን ነፃ ሊያወጡ አስቦ ነው? ከዛ ይልቅ ወደ አንድነት ቢመጡስ ከፌደራል መንግስት ጋር ይሁን ከአካባቢ ማህበረሰብ ጋር ህዝቡ ለምን ያሰቃያሉ? አካባቢ ማህበረሰቡስ ይቅርታ ለምን አይጠይቁ? በተቻለ መጠን ደግሞ ትግሉ ለህዝባቸው ከሆነ በትክክለኛ መንገድ ለምን አይታገሉ? መታረቅ ያለባቸውን ኤሪያ ላይ ታርቆ ከመንግስት ጋር ተግባብቶ አገራቸውን አካባቢያቸውን ሰላም ለምን አይፈጥሩ? ይሄ ነው እኮ ችግሩ። ወደፊት በዚህ ከቀጠለ እናቶችስ ገበያ መሄድ ይችላሉ ወይ? ወጣቶችስ ከቤት መውጣት ይችላሉ ወይ? አባቶችስ ወደ እርሻቸው ወጥቶ ማረስ እንደ ልባቸው ማረስ ይችላሉ? ልጆቻቸው ማሳደግ ይችላሉ? ይሄ በዚህ ከቀጠለ ምን ሊሆን ይችላል የሚለውን ስንገምቶ በጣም አደገኛ የሆነ ነገር ነው ያለው። የሀገር ሽማግሌዎች ወጥቶ ለእርቅ ሰላም እንዳይወጡ ቄሶች፣ የመንፈስ አባቶች በየቦታ ተነስቶ እርቅ እንዳይፈጥሩ የመንፈስ አባቶችን ወይም ደግሞ ቄሶችን ሼኮችን ምናምን በጣም ይጎዷቸዋል፣ በጣም ይዋጓቸዋል፣ ወይም ደግሞ ያሰቃያቸዋል። አባቶችን የሚያሰቃይ ስርዓት ለማምጣት ከሆነ ትግሉ ለማን ነው? ህፃናትን ነገ አድጎ ሀገርን የሚረከቡ ወጣቶችን ህፃናትን የሚያሰቃዩ ከሆነ የሚያፍኑ ከሆነ አፍኖ ገንዘብ የሚጠይቁ ከሆነ ለማን ነው ትግላቸው? ህዝቡስ ምን ተስፋ ያደርግባቸዋል? ነገ ዛሬ ልጄን የሚያፍን እናቴን የሚገል አባቴን የሚገል ነገ ህዝብ ቢመጣ ምን ሊያደርግልኝ ይችላል ብሎ አስቦ ይሁን? ህዝቡስ ምን ይላል? እዚህ ላይም ብዙ ለኔ ውስጥ ጥያቄ የሚሆንብኝ ነገር ብዙ ነገሮች አሉ። አንተ የምትጨምር ካለ ጨምር። አዎ በጣም በነገራችን ላይ በውጭም በውስጥም ያሉት ለቅሶ በዝቷል። በውጭም በውስጥም ያሉት የዚህ የሰሜን ክፍሉ ህዝብ ለቅሶ በዝቷል። ነገር ግን የሚያለቅሱት በማን ላይ ነው? የሚያለቅሱት በማን ላይ ነው? አንደኛ አውቆ የተኛ ቢቀሰቅሱም አይሰማም እንላለ። አውቆ የተኛ ቢቀሰቅሱም አይሰማም። ለምሳሌ አሁን የነሱ አክቲቪስትን አለን የሚሉት አክቲቪስትን ብትመለከታቸው ግብጽ ትምታና ብልጽግናን ታውርድልንና 4 ኪሎን ታስረክበን እንጂ ከግብጽ ጋር እንፋለማለን የሚሉት ጀግኖች ናቸው። ይሄ እኮ ሀገር ነው። ሀገር ማፍረስ አይቻልም። ሀገር ለማፍረስ የምነሳ ማንን ነፃ ለማውጣት እና አማራን አይመለከተውም ይላሉ። አማራን አይመለከተውም መላውን አማራን ወክሎ አማራ ማለት የአማራ ህዝብና እነሱ ያሉበት
አይገናኝም፣ በምንም ታምር አይገናኝም። ምክንያቱም የአማራ ህዝብ የተከበረ ታላቅ ህዝብ፣ እጅግ በጣም ተወዳጅ የሆነ ህዝብ፣ አብረን ያለን፣ አብረን የምንሰራ፣ አብረን የምንኖር እዚህ ውስጥ እንኳን የኛው ቢሮ ውስጥ እንኳን ስንትና ስንት አማራዎች ያሉ በየአካባቢያችን ላይ በፍጹም የጤፍ ሰርገኛና ክልል ነኝ። የጤፍ ሰርገኛና ክልል አንለያየም፣ ልጅነት የለንም። ነገር ግን እነኚህ መፈልፈያቸው የማይታወቅ የክፋት ምንጭ የሆኑት አስተሳሰባቸው የከፋ የስልጣን አባዜ ብቻ ያለባቸው እጅግ በጣም ክፋትን ብቻ ሲያመርቱ የሚያድሩት የክፋት ፋብሪካ የዶላር ሽማው ወንድሙን ገሎ በልቶ ዶላር ብቻ ማግኘትን እምሽ ለውዳዳር ትንሽ ጭንቅላት ያላቸው ትላልቅ ሆዶ ያላቸው እንደውም ሬዘርቭ ሆድም ሳይኖራቸው አይቀርም። ሬዘርቭ ሆድም ይኖራቸዋል። ሬዘርቭ አገርም ሊኖራቸው ይችላል ብዬ አስባለሁ። ወላ ኢትዮጵያ ሀገራችን አይደለም ማለትም ጀምረዋል። ኢትዮጵያ የኛ ሀገር አይደለችም፣ የኛን አካተተንም ማለትም ጀምረዋል። ኦኬ እነሱ ይውጡ እንጂ ህዝቡን አይንኩ። ህዝብን ማማረር ማቆም አለባቸው ነው። ይሄ ደግሞ በትክክልም ማሰብ ያለባቸው ነገር ቢኖር ህዝባዊ ጥላቻን ማምራት ባይችሉ። ለምን በየክልል ላይ የዚህ ህዝብ አማራ ነኝ ብሎ ይታገላሉ፣ ግን በየክልል ውስጥ የአማራ ህዝብ አለ። በየክልል ውስጥ የአማራ ህዝብ በሰላም አብሮ እየኖረን አለ፣ ተጋብቶ እየኖረን አለ፣ ተዋልዶ እየኖረን አለ። ይህንን ትክክል ያልሆነውን አስተሳሰብን ማቆም አለባቸው። በተለይ ቲክቶከሮችና የተለያየ ሚዲያ ላይ ያሉት ጥላቻን የሚዘሩት አደብ ቢይዙ ቢረጋጉ መልካም ነው። የተቀናጀ ማስተር ፕላን ብሎ ሲመጡ የተቀናጀ ማስተር ፕላኑ አዲስ አበባና አዲስ አበባ ዙሪያ የተቀናጀ ማስተር ፕላኑ የባሰ ጸብ አነሳ። እኛም ሁላችንም ፖዚሽናችንም ካሳና ከአዲስ አበባ ምክር ቤት አባልነትም ራሳችንን አግልለን ጭራሽ ወደ ትግል ተቀላቀልን። 4 ዓመት ሙሉ ታግለን ስንታገል 2 ዓመት ስንታገል እነሱም ይታገሉን ነበር። ከዚህም ኢህአዴግ መንግስትም ይታገለን ነበር። እነሱም ከዛ ይፋለሙን ነበር ከመንግስት ጋር ሆነው ቄሮ ማጥፋት ነው ምናምን ይባላል። ታቋለ ታስታውሳለህ? ቄሮ አሸባሪ ነው ወዘተ ብሎ ቄሮ አሸባሪ ነው ይከሰስልኝ ይፈረጅልኝ ብሎ እስከ አሜሪካ ድረስም የሄደ ቡድን ነው። ይሄ አሁን ያለ የአርበኛ ፋኖ ነው የሚሉት ቡድንማ የለውጡን አመራር በሙሉ በልቶ ጨርሷል። ከአማራ ክልልም በሙሉ ለምሳሌ ብትመለከት እነ ዶክተር አምባቸውን በልቶታል እና ለምሰገድን በልቶታል። ህዝብን ለህዝብ ለማጣላት መጠቀም የለበትም። ለህዝብ ትግል ከሆነ ህዝብን ለህዝብ በሰላም እኔ አሁን ባደኩበት አካባቢ ስንት አማራ አለ፣ ስንት ትግሬ አለ፣ ስንት የተለያዩ ብሔረሰቦች አሉ። አዎ ተዋልዶ ተጋብቶ አብሮ ነው የሚኖሩትና የማን ልጅ እንደሆነ እንኳን አናቅም። እኛ ማን ከማን እንደተወለደ እንኳን አናቅም። አማቹ ኦሮሞ ከሆነች ልጁ አማራ ልትሆን ትችላለች፣ ትግሬ ልትሆን ትችላለች፣ ጉራጌ ሊሆን ይችላል። እንደ አይነት ነው ያለውና እንዴ ከሆነ በእውነቱ ለአማራ ህዝብ ትግሉ ለአማራ ህዝብ ከሆነ አማራ ህዝብ ነፃ ለማውጣት ከሆነ የወደፊት የአማራ ህዝብ ነፃ ሆኖ እንዲኖር ከተፈለገ ለምንድን ነው ከጎረቤት ኦሮሞ ጋር የምታጋጨው? ከጎረቤት ትግሬው ጋር ለምንድን ነው የምታጋጨው? ነገ እኮ እቺ ቀን እኮ ታልፋለች። ነገሮች እኮ ወደፊት ይስተካከላሉ። ፖለቲካም እኮ በዚህ አይቀጥልም። መንግስትም እኮ የሚያመቻቸው ነገር አለ፣ ወደፊት የሚያስተካክለው ነገር አለ። ፋታ አልሰጡትም እንጂ ጊዜ አልሰጡትም እንጂ ነገሮች እኮ በዚህ አይቀጥሉም። ለምን ጊዜ ተጠብቆ እስከዛ ግን ከህዝቡ ጋር ተገናኝቶ ያወሩ ከህዝቡ ጋር በሰላም እየኖሩ ነገሮችን እየፈቱ በሄዱ ቁጥር ነገሮች እየተስተካከሉ ይመጣሉ። ይሄንስ ትላልቅ ሰዎች ለምን ከትግል ውስጥ የሉም እንዴ? የተማሩ ወጣቶች የሉም እንዴ? ለምንድን ነው እዚህ ላይ የማይወያዩት? ነገሮችን መፍታት ለምንድን ነው የማይፈልጉት? እና ይሄ በዛ እነሱ በያዙበት የሚቀጥል ከሆነ ነገሮች እየተበላሹ ነው የሚሄደው። አሁንም ሐሳባቸውን በቀይሩ ይሻላል። እሱ ብቻ አይደለም ከሚገርም ነገር አንዳንድ ደግሞ ተነስተዋል። አንድ ኢንጂነር ነኝ የተማርኩት ይላል፣ ካናዳ ነው የሚኖረው ተንደላቆ። ነገር ግን የሱ ህዝብ ደግሞ እዚህ በጣም ለፍቶ ጥሮ ግሮ ነው የሚኖረው። ብሔሩንም ነገዱንም ለይቶ ማያቅ አንድ ደግሞ በጣም የሚገርም ኦሮሞ ጋር አልፎ ጭራሽ ኢትዮጵያ የምትባል ኩሽ የምትባል
የሚባል ኩሽ በሙሉ መጥፋት አለበት። ኢትዮጵያ የምትባል አናቃትም፣ አንዋጋም፣ እኛ ሴሜቲክ ነን ብሎ ብሔሩን ጭምር ከትላንት ወደ እኔ ጅማ ነኝ ኦሮሞ ነኝ ሲል ነበረ። ዛሬ ደግሞ ገልበጥ አደረገና እኔ ጉራጌ ነኝ ሴሜቲክ ነኝ። ሴሜቲኮች ስለ እንትን ከሰሜኖች ጋር እንጂ ከዚህ ከምስራቅ አፍሪካኖች ጋር ከሰሜን ሴሜቲክ ነን እንጂ እኛ አናቆም ብሎ የሚፋለሙበት ኢቭን እነኚህ ሰዎች አንድ አይነት አጀንዳ ናቸው። ቀን አጀንዳቸው ይለያያል እንጂ ማታ አጀንዳቸው ተደምሮ አንድ አይነት ናቸው። አስተሳሰባቸው አንድ አይነት። የሚጠጡት ነገር አለ መሰለኝ ወደ ሚዲያ ሲወጡ የሚጠጡት ነገር ወይም የሚበሉት የሚወስዱት ነገር ካለ እሱ ሲበርድላቸው ቢወጡ ይሻላል። ምክንያቱም ንጹሃን ህዝቦችን እዚህ ጋር ያስፈጃሉ፣ ያስጠቃሉ፣ ይጎዳሉ፣ ያፋታሉ፣ ትዳርን ይበጠብጣሉና ኩሽቲክ ማን እንደሆነ ማጆሪቲው አዋ ቁጥርልኝ ብትለው አያውቅም። አሁን ሰሜቲክ የሰሜኖቹ ምናምን ብል አሁን ሰሜን ላይ አፋር አለ። አፋር ኩሽቲክ ነው። አገው አለ። ሶማሌ ራሱ አለች። አፋር አለ። እዛው ሰሜኑ ውስጥ አገው አለ፣ ቅማንት አለ። ተመልከት፣ ወይጦም አለ፣ በየቦታው ላይ አለ። ሰሜን ውስጥ እዚህ ምዕራብ ውስጥ የምትወስድ ደግሞ ሴሜቲኮችም አሉ። ምስራቅም ብትወስድ ሴሜቲኮች አሉ። ደቡብ ብትወስድ ሴሜቲኮች አሉ። ሁሉም ተቀላቅለናል። ቅድም ያልኩህ ይኸውልህ ሰርገኛ ጤፍ ነን ማንለያይ ብዬ ያልኩህ ከዚህ አንጻር ነው። እነርሱ ግን ሁልጊዜ አጀንዳን መፍጠር የሚፈጥሩት አጀንዳ እንኳን የልማት የለም ወይም የሰላም የለም ወይም የአንድነት የለም። የሚፈጥሩት አጀንዳ ሁሉ ብሔረሰቦች፣ ህዝቦች፣ መንግስታቶች እንዲሁም ደግሞ አሁን በነገድ በብሔር አቃታችሁ ጨርሱ አቃታችሁ ከአቅማችሁ በላይ ሆነ በብሔር አሁን ደግሞ ወዴት ከፋሉ? ወደ ነገድ ዞሩ። ወደ ነገድ ደግሞ አሁን ጭራሽ ነው ነገድ አይታወቅም። ነገድ ከነገድ ብሔር እኮ ነው የሚታወቀው። ነገድህን ቆጥሬ ገና ለመድረስ በጣም ትቸገራለህ። ዘርግንድ መቆጠር ያስፈልጋል። አዎ ዘርግንድ ቆጥሬ ለመለየት ያስፈልጋል። ግን ይሄንን ሁሉ የሚያደርጉት እጅግ በጣም ከባድ ናቸውና ይሄንን ጥንቃቄ ያስፈልጋል። ክፍል 2 በሚቀጥለው የምናቀርብላችሁ ይሆናል። ለዛሬ ያለን ጫወታችን ይሄን አክል ቢሆን ለዛሬው ይሄን ይመስላል። ክፍል 1 ክፍል 2 ይቀጥላል። እናመሰግናለን። Thank you.